ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኢራቅ ወጣቶች የክርስቶስ ብርሃንና ተስፋ እንዲሆኑ አበረታቱ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአንካራ የሚገኙ ወጣት ኢራቃውያን ክርስቲያኖች እምነትን፣ ፍቅርንና ተስፋን በማሰራጨት የክርስቶስ ብርሃንና ተስፋ እንዲሆኑ አበረታቱ። ርዕሰ ሊቃነ ጳጳሳቱ ባስተላለፉት አጭር የተንቀሳቃሽ ምስል መልእክት ወጣት ኢራቃውያን ብዙ ግጭቶችና አለመረጋጋት ውስጥ ባለች ሀገር ውስጥ የክርስቶስ ብርሃንና ሰላም ፈጣሪዎች እንዲሆኑ መክረዋል። ከመላው ኢራቅ የተውጣጡ ወጣቶች ከሐምሌ 8 እስከ 11 ባለው ጊዜ ውስጥ ለዓመታዊ የወጣቶች ስብሰባ በኤርቢል አርኪ ፓርቲ ውስጥ በአንካራ የሚሰበሰቡ ሲሆን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አሁንም በጦርነትና ለመረጋጋት ባለባት ሀገር ውስጥ የክርስቶስ ብርሃን እንዲሆኑ በማበረታታት የተስፋ መልእክተኞች ጥሪያቸውን እንዲቀበሉ አበረታተዋል። ቅዱስነታቸው ቤተክርስቲያኗ የክርስቶስን ብርሃን በማካፈል ዓለምን የማገልገል አስፈላጊ ተልእኮ አላት በማለት ወጣቶች በሚቀጥሉት ዓመታት ቤተክርስቲያንንና ዓለምን ለመቅረጽ እንዲተባበሩ ጠይቀዋል። ወጣቶች የቤተክርስቲያኗ የወደፊት ዕጣ ፈንታ ብቻ ሳይሆኑ የአሁንም ጭምር ናቸው ብለው ለብዙ የኢራቅ ክርስቲያኖች ሕይወት አሁንም በጣም ከባድ እንደሆነና ወንጌልን መኖር ሁል ጊዜ ቀላል እንዳልሆነ ተናግረዋል። ርዕሰ ሊቃነ ጳጳሳቱ መልእክታቸውን ሲያጠናቅቁ ወጣቶች ራሳቸውን በቤተክርስቲያኗ እናት በሆነችው በእመቤታችን በቅድስት ድንግል ማርያም እንክብካቤ ስር እንዲያረጉና እግዚአብሔር ለሕይወታቸው ባለው የፍቅር እቅድ እንዲተማመኑ አበረታተዋል። መረጃው የቫቲካን ዜና አገልግሎት ነው።